እንደው ደህና ገብ ያጣን ሽላሊት በሙላ እኛ ላይ የመጣ ይደብርብን ዘንድሮ። ደግሞ ኩደለቱ ላይ ራሱ ፀጉር አለው ያኛው ቀዩ የሚበረው እንትን ላይ መሰለ ሰው ፈጣሪ ነበር። ፀጉሩ ላለዚ ወጉን ይዞታል። ፓንታችሁን አስጠበቡት እንደ ሀሳብ ወይም አንገቻ አሰሩለት። እንደዚህ የሰው ልጅ በዚህ ደረጃ እንዴትም ሊከስ አይችልም። ፓንቱ እስኪሰፋው ለነገሩ እናንተ ቆዳችሁም ሰፍቷችኋል። እንኳን ፓንታችሁ ምን ሆነ ነው ብሮ እንዴ? ማን ህዝብ በሚሰበሰብ ቦታ ራቁታችሁን ተወጣ አታፍሩ እንዴ? ሻወር ስትወስዱ ራሱ እኮ ልብስ ማውለቅ የለባችሁም እናንተ እኮ ብቸኞች ሰዎች ናችሁ። ሻወር ስትወስዱ ከነ ልብሳችሁ የሚፈቀድላችሁ አንድ ማንኪያ ስጋ ገላችሁ ላይ የለ በፓንት ውቅያኖስ ውስጥ አሳ እንዳይበላችሁ። እንደው አረብ ሀገር ሄዳችሁበትን ገንዘብ በበላችሁበት እንደው ቢቀርባችሁ ውጭም በፋንዲሻን ያደጋችሁት ቅዳሜና እሑድ ብቻ ነው የምትበሉት። አልገባኝም። የእስላሙንም የክርስቲያኑንም ጾም አንድ ላይ የምትጾሙት እንዲቁድን ካላችሁ የምር አርዲ ኢንተርቴይንመንት እንደ ሀሳብ ጠቅላይ ተጫወቱ። ደስቶ ፊንገር የሚሆን በካርታ የሚሆን በምን ጠቅላይ ተጫወቱና አንድ ሰው ይጠቅልል። ሁለት መሆን የለባችሁ አይባልም። አትበለኝ ይባላል። ጥላ ራሱ እኮ የላችሁም እኮ ኪዳነ ምሕረት። ጨዋታው እንዳለ ሆኖ ብዙ ላለመናገር ምግብ በደንብ ብሉ። እንደው እንጂ ጉንዳን ጭንቅላታችሁ ብቻ ነው የቀረው። ሁለታችሁ ባለእንጨቱን ከረሜላ ነው ያስታወሳችሁኝ። ወደ ኋላ መለሳችሁኝ በትዝታ። እንደ ጋዜጣ ወደ ጎን ብትቆሙ ማትታዩ የምትሰለቡ ሰዎች ካሜራ ደቀናችሁ ህዝብ ፊት እንደዚህ ማለት ነው አግባብ አይደለም። ይሄ ህዝቡን መናቅ። እረፉ፣ ምግብ ብሉ። ገና ቀጫጫ ለመባል ራሱ ከዚህ በኋላ 20 ኪሎ መጨመር አለባችሁ። ያኛው ስቴጅ ጋር ለመድረስ እንደዚህ